የምስራች ቴስላ በመኪኖቹ ላይ ኃይለኛ የዋጋ ቅናሽ አድርጓል። በተለይም በአሜሪካ ቴስላ በአሜሪካ ባልተጠበቀ ሁኔታ ብዙ ንብረቶቹን አጥቷል። ብዙ መኪኖቹ ተቃጥለውበታል። ይህ ዓለምን ያንቀጠቅጣል ተብሎ የታሰበለት ቴስላ ባልታሰበ ሁኔታ በፖለቲካ ምክንያት ከአሜሪካ ገበያ ቀስ በቀስ ሲሸረሸር አይተነዋል። በእርግጥም ኤለን መስክ ቀላል ሰው አይደለም። የቴስላን ክብር ቀስ በቀስ እየመለሰው ነው። ሕዝብንም ፊታቸውን ወደ ቴስላ እንዲያዞሩ የማድረጊያ ሲስተሞችን በቀላሉ እየተጠቀመ ይገኛል። ከዛ ውስጥ የመጀመሪያው የዋጋ ቅናሽ ነው። የሕዝቡን ሐሳብ ለማለዘብና ተጨማሪ መኪኖችን ለመሸጥ እየተጠቀመበት ነው። የዋጋ ቅናሽ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ዛሬ ደግሞ የቴስላ ቅናሽ በአሜሪካ ምን እንደሚመስል ላስቃኛችሁ እዚህ ተገኝቻለሁ። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በእርግጥም ቴስላ በርካታ አዳዲስ ቅናሾችን ለሕዝቡ እያስተዋወቀ ነው። ነገሩን ሲጀምረው ከመሬት ተነስቶ ቅናሽ አድርጌያለሁ፣ $1000፣ $2000 ቀንሻለሁ እያለ አይደለም። ሲጀምር ለወታደሮች ቅናሽ አድርጌያለሁ በማለት ጀምሮ ቀስ በቀስ ለተማሪዎች፣ ለመምህራን፣ ፈርስት ኤድ ለሚሰጡ ሰዎች፣ ለጡረተኞች፣ ለትዳር አጋሮቻቸው ለሚገዙ ሰዎች ከፍተኛ ቅናሾችን እያደረገ ነው። በእርግጥም ይሄ ማርኬቲንግ ስትራቴጂ ነው። በተዘዋዋሪ መልኩ ለመላው የአሜሪካን ሕዝብ የዋጋ ቅናሽ እንደማድረግ ይቆጠራል። በእርግጥም የካምፓኒውን ነገር ዝቅ የሚያደርገው ልክ እንደ BYD ከመሬት ተነስቶ ዋጋ ቢቀንስ ነው። BYD ሌተስት መኪኖቹን ሲያወጣ ዋጋ እየቀነሰ ለገበያ ሲያቀርብ ከሌተስቱ 4 ወር በፊት ቀድሞ የተመረቱት የተለያዩ ሞዴሎች ወደ ኦልድነት እየተቀየሩ ገበያውን እያምታታው ይገኛል። ቴስላ ግን ብልጥ ነው። በእርግጥም ገበያውን በደንብ አድርጎ አሳምሮ ያውቀዋል። ምክንያቱም ቅናሹን ሲያደርገው በተለያየ በተዘዋዋሪ መልኩ እንጂ በቀጥታ አይደለም። ይህንን የሚያውቀው ያውቀዋል። ነገር ግን ቴስላን መግዛት ለሚፈልጉ ሰዎች ትልቅ የምስራች ነው። ቅናሹ የሚገርማችሁ ነገር ደግሞ በእያንዳንዱ የቴስላ ሞዴል ላይ ይሰራል። ሳይበር ትራክ ከፈለጋችሁ፣ ሞዴል 3 ከፈለጋችሁ፣ ሞዴል ዋይ ከፈለጋችሁ፣ ሞዴል ኤክስ እና ሞዴል ኤስን ጨምሮ ሙሉ የቴስላ ብራንዶች ላይ ለተወሰኑ አካላት ላላቸው ሰዎች ከፍተኛ ቅናሽ አድርጓል። ለተወሰኑ አካላት ላላቸው፣ ነገር ግን ለሁሉም የአሜሪካ ሕዝብ ከፍተኛ ቅናሽ አድርጓል። በእርግጥም ይሄ ማርኬቲንግ ስትራቴጂ ነው። እኔ በዓለም አቀፍ ደረጃ አሜሪካኖችን የምወድባቸው ትልቁ ምክንያቴ ማርኬቲንግ ስትራቴጂ በደንብ ይችላሉ። ለምሳሌ ስሎት አውቶን በደንብ ማስታወስ ይቻላል። ስሎት አውቶ ገና መኪናውን ለማውጣት ሲያስብ ከ2 ወር በፊት ፓፓራዚዎች ፎቶ እንዳነሱት አስመስሎ ወሬ አናፍሶ ነው ከ2 ወር በኋላ መኪናውን ለገበያ አቅርብ ያለው። ቴስላም አሁን ተመሳሳይ አይነት ሂደት ነው እየሄደ የሚገኘው። በእርግጥም ማርኬቲንግ ስትራቴጂ ይችላሉ አባቴ። ቴስላ እንዲህ በሚል መፈክርም ነው መኪናው ላይ ቅናሽ አድርጌያለሁ እያለ የሚገኘው። በአሜሪካ የተሰራ ለአሜሪካ ጀግኖች። የተከበራችሁ የቻናሌ ቤተሰቦች ይህ ዝም ብሎ የመጣ ቅናሽ እንዳይመስላችሁ። ነገር ግን እስከ ሐምሌ 13 ድረስ ብቻ ሊቆይ እንደሚችልም እየተናገሩ ይገኛሉ። በነገራችን ላይ አሜሪካ የመኪኖችን ዋጋ አፎርደብል ለማድረግ ወጥራ እየሰራች ነው። የትራምፕ መንግስት ያደረገውም ታክስ ክሬዲት የዚህ አንድ አካል ነው። እስከ $7000 የሚደርስ ታክስ ክሬዲት። በእርግጥም አሜሪካ ውስጥ በቅርብ ቀን ውስጥ ውድ የሚባሉ መኪኖችን ማየት ራሱ አዳጋች የሚሆን ይመስለኛል። የሚገርማቸው የቻናሌ ቤተሰቦች ከእነዚህ ማበረታቻዎች በተጨማሪ ቴስላ በሞዴል 3 ላይ 0% የወለድ ፋይናንስ እያቀረበ ነው። 0% ወለድ ማለት ቅናሽ እየሰጡት ነው እንደማለት ነው። ምክንያቱም ግልጽ በሆነ መልኩ የዋጋ ግሽበት ምናልባት 3% ሊደርስ ይችላል። ስለዚህ ለቴስላ ሞዴል 3 -3% እና ለሞዴል ዋይ ደግሞ 1.99% ቅናሽን ያሳያል። በእርግጥም የቻናሌ ቤተሰቦች ቴስላ በእንደዚህ አይነት መልኩ መኪኖቹ ላይ ቅናሽ ሲያደርግ መታየቱ እጅግ የሚያስደምም ነው። ምክንያቱም ቴስላ በእንደዚህ አይነት የዋጋ ቅናሽ የሚታወቅ ካምፓኒ አይደለም።
የመኪና ዋጋ መቀነስ ደግሞ ምን ያህል ንብረቱ ላይ ወይም መኪናው ላይ አመኔታ እንደሚያሳጣ ሁላችሁም እንደምታውቁት ነው። የመኪናው ዋጋ ሲቀንስ ሪሴል ቫልዩም ይቀንሳል ተብሎ ስለሚታሰብ ብዙ ጊዜ ከአቅም በላይ ካልሆነ ቴስላም ሆነ የተለያዩ የመኪና ካር ብራንዶች እንዲሁም ማምረቻ ፋብሪካዎች መኪኖች ላይ ዋጋ አይቀንሱም። ነገር ግን ዋጋ ከቀነሱ ኦሬዲ በጣም ጫና የፈጠረ ቴክኖሎጂ ጫና የፈጠረ ነገር እንደተፈጠረ ማሳያ ነው ማለት ነው። ይህንን ከዚህ በፊትም በሌላ ፕሮግራም በደንብ አድርጌ ግልጽ አድርጌ አሳይቻለሁ። የባትሪ ቴክኖሎጂዎች እያደጉ መምጣታቸው እንዲሁም ደግሞ የቴስላም ሆነ የቢዋይዲ የተለያዩ የፎርድም ብትሉ ለምሳሌ ፎርድም በኤፍ150 ላይ ከፍተኛ የዋጋ ቅናሽ አድርጓል ማለት ነው። ስለዚህ እሱንም በሌላ ፕሮግራም ወይ እሰራላችኋለሁ እንጂ ፎርድ ራሱ የዋጋ ቅናሽ እያደረገ ነው የሚገኘው። አብዛኞቹ ከትላልቆቹ እስከ ትናንሾቹ ያሉ የመኪና አምራቾች መኪኖቻቸው ላይ የዋጋ ቅናሽ እያደረጉበት ያለው ምክንያት በዋናነት የመኪኖቹ ዋጋ ወይም ሪሴል ቫሊያቸው እያደር የሚቀንስ በመሆኑ ምክንያት ነው። እነዛ መኪኖች አውጥቶ ለገበያ ካላቀረበ ኦሬዲ ስቶክ ውስጥ ስለተቀመጡ ብቻ መኪኖቹ ዲቫሉዌት እያደረጉበት ስለሆነ ነው እንግዲህ ዋጋ ቀንሶ ለመሸጥ እየሞከረ የሚገኘው። ምናልባትም መኪኖቹ ላይ በተደረገው ተቃውሞ ምክንያት እንግዲህ ቴስላ በኃይለኛው ሊከሰር ይችላል። ከዚህ በኋላም በኃይለኛው የዋጋ ቅናሽ መኪኖቹ ላይ ሊታይ ይችላል ማለት ነው። የተከበራችሁ የቻናል ቤተሰቦች ልብ ልትሉት የሚገባ አንድ ወሳኝ ነጥብ አለ። ባለፉት ሳምንታት እዚህ በቢዋይዲ ዋጋ መቀነስ ዙሪያ በጣም ብዙ ሀሳቦችም በቲክቶክም በዚህ በዩቲዩብም አንስቼላችሁ ነበረ። ምክንያቱ ምንድነው? ቢዋይዲ ኦልድ ቨርዥን ባላቸው በ2025 ሞዴል ሆኖ ራሱ ቢዋይዲ ሁለቴ ነው መኪኖችን ያወጣው። አንደኛው አድቫንስ ድራይቨር አሲስታንስ ሲስተም የተካተተለት መኪና ሲሆን አንደኛው ደግሞ ኦልድ ቨርዥን የሆነ ኢፕላትፎርም 3.0 ኢቮ ያልተገጠመለት መኪና ነው። ስለዚህ ቢዋይዲ ቅናሽ ያደረገው በአዲሱ ብራንድ ላይ ሳይሆን በኦልዱ ብራንድ ላይ እንደሆነ ቢዋይዲ በግልጽ ተናግሯል። ቴስላ ግን በግልጽ ባይናገርም ቅናሽ ያደረገው በኦልድ ሞዴሎቹ ላይ እንደሆነ በግልጽ ታይቷል። ለምሳሌ አዲስ የሆነው የቴስላ ሞዴል ዋይን አዲሱ የ2026 እና 25ቱን ሄዳችሁ ብትጠይቁ ምንም አይነት የዋጋ ቅናሽ አታገኙ። ልክ ቢዋይዲ ላይ የተከሰተው ነገር ነው ቴስላ ላይም እየተከሰተ የሚገኘው። ልዩነቱ ምንድነው? እዚህ ጋር ቴስላ በታክቲክ ነው ቅናሹን ለማድረግ እየሞከረ ያለው። ማለትም ለወታደሮች ቅናሽ አድርግ ያሉ ለአስተማሪዎች ምናምን በሚል እነዛን መኪኖች በፍጥነት ከእጁ ለማውጣት እየሞከረ ነው የሚገኘው። ቢዋይዲ ግን እንዲሁ በግልጽ ነው ዘርጥጦ መኪኖቹን ዋጋ ቀንሻለሁ ብሎ ተናግሮ ነው። በጣም ኃይለኛ ተቃውሞዎች ናቸው፣ በተለይም በቻይና። እኛ እንኳን እዚህ ያለ ነው ምንም አይነት የመጠየቅ መብትም ስለሌለን መኪኖቹን ከመግዛት ውጪ ምንም አይነት ድርሻ ስለሌለን ምንም ማድረግ የምንችለው ነገር የለም። ግን በዛ በቻይና ብዙ ተቃውሞዎች አሉ። ምናልባት ጥያቄ ካላችሁ ይሄን ነገር በደንብ አብራርተ አሳየን። በቻይና ያሉ ከስተመሮች ምን እያሉ ነው የሚገኙት የሚለውን ነገር